በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እሱ እኮ የቅዱሳንን ስም ይጠራል። አይጠራም። መድኃኔዓለም ክርስቶስ ያስተማረውን ትምህርት እና ቅዱስ ጳውሎስ ያስተማሩን አታስታውሱ? በስሙ የሚመጡ ከሆነ ስሙን አይጠሩም ማለት ይቻላል? ቅዱስ ጳውሎስ ምንድነው ያለ? ብዙዎች ለክርስቶስ ትምህርት ጠላት ሆነው ተነስተዋል። ረቱ ትውጽኖነ ወመቡ ዘጸጓክሙ ተካለ ኢየሱስ ዘነነ የሰበክነ ለክሙ። እኛ ወደ አልሰበክንላችሁ ወደ ሌላ ኢየሱስ የጠራችሁ ሰው ቢኖር ጠብቁን አይደል ያለ? ሌላ ኢየሱስ ብሎ በሚካኤል ስም በገብርኤል ስም የተሰየመ ጋኔን ሊኖር ይችላል። የተሰየመ ይችላል፣ ሊሰየም ይችላል። ገልጦ ማየት መርምሮ መረዳት ነው የሚጠይቀን። ለማንኛውም ግን የእውነት የባህታዊ መለኪያ ይኖረን፣ የፈዋሽም መለኪያ ይኖረን። ኦኬ፣ እንደሰማችሁት እንግዲህ ማህበረ ቅዱሳን በጠቅላይ ቤተ ክህነት አዳራሽ ሊቃውንቱን ጋብዞ ሐሰተኛ አጥማቂያን ያላቸውን ለመተቸት ያቀረበው ፕሮግራም ነው። እንግዲህ እነሱ ናቸው እየተተቹ ያሉት። አሁን መናፍቃን ምናምን እንዳይመስላችሁ፣ በዚህ ጉባኤ ላይ እነሱ ናቸው የተቹ ያሉት። እንግዲህ ምንድነው ያሏቸው? ጳውሎስ እንዳለው እኛ ወደ አልሰበክንላችሁ ወደ ሌላ ኢየሱስ እየጠሯችሁ ሰው ቢኖር ተጠብቁን ዘንድ ይገባል ብሏልና ወደ ሌላ ኢየሱስ ሊወስዱን ይችላሉ ብሏል። እነማን? እነ መምህር ግርማ ናቸው። አሁን እነ መምህር ግርማ ወደ ሌላ ኢየሱስ ወስደውናል ወይ ብላችሁ መጠየቅ ነው እናንተ። መምህር ግርማ አውደ ምሕረቱ ላይ ቆመው የሚያወጡበት አጋንንትን የሚያወጡበት መንፈስ የእግዚአብሔር መንፈስ ነው ወይስ የሰይጣን መንፈስ ነው ብላችሁ መጠየቅ አለባችሁ። ሲጀመር ባለፈው ፕሮግራም እንዳልነው በሰይጣን መንፈስ በሰይጣን አጋንንት አይወጣም። አጋንንት አይወጣም። አጋንንት ይወጣል ብሎ ነበር። ስህተት መሆኑን አጋልጠናል። አሁን ላይ ደግሞ ወደ ሐሰት ወደ ሌላ ኢየሱስ ሊወስዱን ይችላሉ ብሏልና እሳቸው ወደ ሌላ ኢየሱስ ወስደውናል ወይ ስንል አልወሰዱም። መምህር ግርማ የሚጠሩት ኢየሱስ ከአብ የተካከለ ቅድመ ዓለም የነበረ በባህሪው ከአብ ጋር የሚስተካከል ሁሉ በእርሱ የሆነ በሰማይም ካለው በምድርም ካለው ያለ እርሱ ምንም የሆነ የሌለ የተወለደ እንጂ ያልተፈጠረ የሆነ አምላክ ነው ጠርተው አጋንንትን የሚያወጡት። በወላዲተ አምላክ ምልጃ አምነው በቅዱሳን ምልጃ አምነው የነሱ ስም ነው የሚጠሩት። አሁን ይህን ትክክለኛውን ኢየሱስ እየጠሩ ባለበትና ድውያንን እየፈወሱ ባለበት አጋንንትን እያወጡ ባለበት ሁኔታ ነው እነዚህ ሰዎች ወደ ሌላ ኢየሱስ ሊወስዱን ይችላሉ ብሎ የሚናገረው ይሄ ሊቃውንት የሚባል ሰው ማለት ነው። አሁን እኔ መምህር ግርማም ብቻን ማየት የለባቸውም። ሌሎችም ቢሆኑ እንደዚህ አድርገው ፈውስ ከሰጡ እነዚህ ሰዎች ወደ ሌላ ኢየሱስ ነው የሚወስዱን እያለ ነው። እና ማን ወደ እውነተኛው ኢየሱስ የሚወስደን ብላችሁ ጠይቁ። እኛ ማህበረ ቅዱሳን ብቻ ናቸው የምንወስዳችሁ እያሉ ነው። በሌላ አነጋገር ማህበረ ቅዱሳን ካልጠራ በቀር ሌላው የሚጠራው ኢየሱስ ሐሰተኛው ኢየሱስ ነው እያሉ እና ከኛ በላይ አዋቂ ከኛ በላይ እግዚአብሔርን አምላኪ የለም የሚል ትርጉም ነው እየሰጡ ያሉት። ከዛ ቀጥለው ደግሞ ምንድነው ያሉት? በሚካኤል በገብርኤል ስም የተሰየመ ጋኔን ሊኖር ይችላል። በቀደም ብለዋል እንግዲህ አጋንንት በአጋንንት ይወጣል ብለው ስለነበረ ነው እንግዲህ እናጠንክረው በሚካኤል በገብርኤል ስም የተሰየመ ጋኔን ሊኖር ይችላል። ስለዚህ በዛ ጋኔን ስም ነው ሚካኤል ተብሎ በሚጠራ ጋኔን ስም ነው አውደ ምሕረቱ ላይ አጋንንት አወጣን የሚሉት።
ገብርኤል ተብሎ በተሰየመ አጋንንት ነው አጋንንትን አወጣን የሚሉት እያሉ ያሉት። አሁን የባለፈውን አጋንንት በአጋንንት ይወጣል የሚለውን እያጠናከሩ ነው የሄዱት እና ይሄ ምንድነው የሚያሳዩ ስትሉ አውደ ምሕረቱ የጋኔን መፈንጫ ነው። ትክክለኛውን አምላክ የሚያመልኩ ሰዎች ራሳቸው ሚካኤልን ገብርኤልን ቢጠሩ የሚጠሩት ሚካኤልና ገብርኤል ሰይጣን ሊሆን ይችላል። ሰይጣኑ ሚካኤል፣ ሰይጣኑ ገብርኤል ሊሆን ይችላል። እና ማን የጠራው ነው ታዲያ ትክክለኛው ሚካኤል ገብርኤል የሚሆነው ስትሉ ማህበረ ቅዱሳን ብቻ የጠራው ነው። ስለዚህ ይሄንን አምናችሁ ተቀበሉ፣ እኛን ብቻ ስሙ የሚል መልእክት ነው እና ይሄንን ነው ማስተዋል ያለባችሁ። ማህበሩ ያው የሚያደርገው ስራ ምንድነው? በሚመስል ይሁንት በሚመስል ነገር ጥቅስ በመጥቀስ እንደ መናፍቃን ማለት ነው። በቃ መናፍቃን እኮ የሆነ ጥቅስ ሲጠቅሱና ሲያስረዱን እውነት አስመስለው ያስረዱናል። ከዛ በቃ ይሄ ነገር እነዚህ ሳይሆን አይቀርም ምናምን ብለን ምናምን እንላለን እና ማህበሩ ያንን መንገድ ነው የተከተለው እና ከኛ ወዲህ እውነተኛውን ኢየሱስ የሚጠራ የለም። ከኛ ወዲህ እውነተኛውን ገብርኤል የሚጠራ የለም። ሌላ ማንኛውም አውደ ምሕረት ላይ ቆሞ ታምር የሚሰራ እሱ የሚጠራው ኢየሱስ ጋኔኑ ኢየሱስ ነው። እሱ የሚጠራው ኢየሱስ ጋኔኑ ዲያብሎስ ነው፣ ሚካኤል ነው። ጋኔኑ ገብርኤል ነው። እሱ የሚጠራው ሚካኤል ጋኔኑ ሚካኤል ነው። እሱ የሚጠራው ገብርኤል ጋኔኑ ገብርኤል ነው። እሱ የሚጠራው ማርያም ጋኔኗ ሚካኤል ናት እያለ ነው ማህበረ ቅዱሳን። ይሄንን እየሰሙ ሊቃውንት የሚባሉትን ቲክቶከር የምትሏቸውም እንግዲህ ከተቃራኒ ሃይማኖት ጋር የሚከራከሩትን ይሄ የውስጥ መናፍቅ የሆነ ሊቅ ተብዬ ማህበረ ቅዱሳን ኢቭን ሲኖዶሱም አለበት። ምክንያቱም ሲኖዶሱ ጠቅላይ ቤተ ክህነት አዳራሹን የፈቀደው ለማህበሩ ሲኖዶሱ ነው። ስለዚህ ሲኖዶሱም ነው ይሄንን እየሰበከ ያለው። ገብቷችኋል? ስለዚህ ሲኖዶሱ ራሱ የማሳደዱ ስራ ላይ አለበት። አሁን መምህር ግርማን ሲኖዶስ ምንድነው የሚያደርጋቸው? የሆነ ደብር ላይ እንዳያገለግሉ ደብዳቤ ይጽፋባቸዋል። ግን እንዳያግዳቸው ምንም አይነት ማስረጃ የለም። ከእውነተኛው አምላክ ውጪ ከእውነተኞቹ ቅዱሳን ውጪ የጠሩት ነገር ስለሌለ በዚህ ምክንያት አወገዝናቸው ማለት አልቻለም። ግን ምንድነው የሚያደርገው? ይሄ እዚህ ገሌ ደብር እንዳያገለግሉ ኢቭን እንዳይቆርቡ ተከልክለው ነበር እና እንደዚህ ያደረጉ እንትን የሚሉ ናቸውና አስተውሉ ለማለት ነው። የእግዚአብሔር ስም የተመሰገነ